ሰላም ጤና ይስጥልን ቤተሰቦች እንዴት ናችሁ? ዲቪ 2027 በተመለከተ አዲስ መረጃ ወጥቷል። መረጃውን ቀጥዬ እነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ትቆዩ ጋብዛችኋለሁ። ዲቪ 2027 እንግዲህ እስካሁን እየተጓተተ አሁን ባለንበት ኖቬምበር 10 ላይ ደርሷል። ነገር ግን ኖቬምበር 5 ላይ ዲፓርትመንት ኦፍ ስቴት በድረገጹ እንዳስታወቀው ከሆነ በዲቪ 2027 አዳዲስ ህጎች ተግባራዊ በማድረግ ላይ እንደሚገኝ ገልጿል። በተጨማሪም ዲቪ 2027 ምዝገባ የሚጀምርበት ቀን በቅርቡ እንግዲህ እናሳውቃለን፣ ይፋ ይሆናል ብለዋል። እስካሁን ግን ምንም አይነት ዲቪ መሙላት መርሃ ግብር እንደሌለ በመግለጽ የ2027 አሸናፊዎች በዚህኛው የምዝገባ መዘግየት ምክንያት ውጤታቸው እንደማይዘገይና እንዲሁም ደግሞ ውጤቱ ልክ እንደታወቀ ከኢንተርቪው ወይም ቃለመጠየቅ ጀምሮ እስከ መጨረሻ ያለውን ሂደት ይፋ የሚሆነው ወይም ደግሞ ሂደቱ የሚቀጥለው እንደተለመደው ጥቅምት 1 2026 እስከ መስከረም 30 2027 ባለው የጊዜ ገደብ እንደሚሆን ገልጸዋል። ነገር ግን እስካሁን ድረስ ያው እያነጋገረ ያለው ነገር ምንድነው? የፓስፖርት ጉዳይ ነው። ፓስፖርት እንግዲህ በተለያዩ የመረጃ ምንጮች እንግዲህ ስመለከት ነበረ እና ፓስፖርት በተመለከተ አስፈላጊ ነው አያስፈልግም በሚሉት እንትኖች ላይ ክርክሮች ላይ መሀል ይገኛል እና እንደውም አብዛኞቹ የመረጃ ምንጮች እንግዲህ ፓስፖርት እንደሚያስፈልግ ነው መጀመሪያ ለሚያመለክቱ ሰዎች ፓስፖርት ያስፈልጋል የሚሉ መልእክቶች ናቸው በብዛት ሲሰራጩ ያየሁት። ነገር ግን በአካል ዲፓርትመንት ኦፍ ስቴቱ ህግ ለሚያረቀው አካል ወይም ደግሞ እንግዲህ ይሁን ብሎ ለሚያጸድቅ አካል እንግዲህ ፓስፖርት ያስፈልጋል ብለው ሀሳብ ነው ያቀረቡት እንጂ ፓስፖርት ያስፈልጋል ተብሎ እስካሁን 100% የጸደቀ ነገር የለም። ስለዚህ ፓስፖርትን በተመለከተ 100% ያስፈልጋልም ወይም ደግሞ አያስፈልግምም አልተባለም እስካሁን። ስለዚህ በእርግጥ መዘጋጀቱ አንዳንድ ነገሮችን ማሟላቱ $1 ክፍያውን በተመለከተ እንዲሁም ደግሞ ፓስፖርትም እንግዲህ መታደስም ያለበት ፓስፖርት ካለ ማሳደስም ሊጠበቅባችሁ ይችላል። ነገር ግን እውነታው ምንድነው? ፓስፖርት ያስፈልጋልም አያስፈልግምም አልተባለም። 100% እንደዛ ነው እንጂ በተለያዩ የመረጃ ምንጮችን አይቻለሁኝ እና ያስፈልጋል ብለው 100% ደምድመዋል። እንደዛ አይደለም፣ እሱ መስተካከል አለበት። አላስፈላጊ የሆኑ እንሞላላችኋለን እየተሞላ ያው መርሃ ግብሩ ተከፍቷል እንግዲህ እያመለከትን ነው ምናምን የሚሉ አንዳንድ አጭበርባሪዎችም ራሳችሁን አሁን እንዲጠብቁ ዲፓርትመንት ኦፍ ስቴት በትዊተር ገጹ በነገራችን ላይ አስታውቋል። ዲፓርትመንት ኦፍ ስቴት የአሜሪካ የዲቪ ፕሮግራም የሚመለከተው አካል ማለት ነው እና ራሳችሁን እንድትጠብቁና እኛ እስክናሳውቃችሁ ድረስ ወይም መርሃ ግብሩ ይፋ እስክናደርግ በግልጽ በአደባባይ እስክንነግራችሁ ድረስ እንግዲህ እየተዘጋጃችሁ ጠብቁ። ይህንን ወደ እናንተ ለማድረስ ነበረ ዛሬ አጠር ያለ ቪዲዮ የሰራሁላችሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ማስተካከል ማሟላት ያለባችሁ ነገሮች ካሉ እየተዘጋጃችሁ ጠብቁ ትችላላችሁ ማለት ነው። በ10 ቀናት ውስጥ ወይም በሳምንት እንደዚህ አካባቢ ውስጥ እንግዲህ የሚጀምሩት ይመስለኛል ወይም የመሙላት መርሃ ግብር ሊጀመር ይችላል ተብሎ ይታሰባል ወይም ይጠበቃል። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ። ቻው።